ክርስትናም በፍሬ ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ሕይወትን ነግራችሁ ደቀ መዝሙርት ያድርጉ ነው የአምላክ ትእዛዝ ለፍጥረት የመጣው ልጆቹን እንድንሰበስብ ከእግዚአብሔር አፍ የወጣው። የሰሙቱ ሁሉ ብዙ አድርገው አለፉ እርጅና ሳይዛቸው ለወንጌል አገልግሎት ለፉ። በዚህ አስጨናቂ ዘመን ፈጽመው አልፈሩ ኢየሱስን በአሕዛብ ሁሉ ፊት አከበሩ። ሞትን እያዩ ከጌታ ጋር አበሩ። በመጋዝ ተሰነጠቁ በድንጋይ ሲወገሩ ሸንጎ ፊት ቆመው ስለ ኢየሱስ ሲያወሩ በስራት ሲሰቃዩ በሰይፍ ሲገደሉ ክርስትናን ኖረው ሕይወት ነው እያሉ እውነትን ሳይክዱ ለአምላክ ቤት ዋሉ። ላይታች ብለው ወንጌልን ሰብከው የጌታን ልጆች ወደ አባት ሰብስበው በአስጨናቂ ዘመን ይህን አድርገው ነው ያለፉት ትእዛዝን ጠብቀው። ታዲያ የነሱ ክርስትና ያለ ፍሬ አልቀረም በቅሏል እንደገና ፈጽሞ አልጠቆረም። እነርሱ መስክረው እኛን አፈሩ ክርስትና ማለት ትርጉሙን ነገሩ። ሕይወታችን ኢየሱስን እንዲዘከሩ በብዙ መልእክቶች እኛን መከሩ። እዚህ እንድንቆም ከእግዚአብሔር ጋር አበሩ። ግን ምን ነው ዛሬ ለኛ አስከበደን ኃጢአት ውስጥ ያለውን በድካም የኖረን እሱን ስናይ ግን ለመፍረድ የቀለለን ምን ያህል ክፉ ራስ ወዳድ ብንሆን ነው ጌታን ከቤታችን ለራሳችን ብቻ ያልነው። አንድ ጊዜ ስማኝ አንተ ሰው አስታውስ እስኪ ይህን ያደረከው በሆነ መድረክ ለብዙዎች ጸልየ ጌታ ሆይ ልጆችን መልስ ብለ ጮኸ። አምላክ ልመና ሰምቶ አንድ ሰው ቢያመጣልህ ውጫዊ አካሉን አይተ ደካማ መሆኑን ተረድተ ሂድ ከዚህ ያልከው አስተውል እስኪ ለይተ። ጌታ ኃይልን ሰጥቶ ጸሎትህን ሰምቶ ሰው ቢያመጣልህ ሙሉ ልቡን ከፍቶ ምነው አባረርክ ምነው ተቆጣ እጅህን አጣጥፈ ትውልድ ይዳናል ጌታን አምጣ። ታፍነቅፍ ብታወራው ብትነግረው እኮ ኖሮ ኢየሱስ ይወድሃል ብትል ጠጋ ብለህ አብሮ ምናልባት ይወጣ ነበር ያለበትን ድካም ሰብሮ። አስተውል እስቲ አስተውል አንተ ሰው ክፉ ሲሰራ አይተ ዝም ብለህ ያለፍከው ለክብር ተጨንቀ አፍህን ያስከው ምናልባት ብትል የሆነ ነገር ደንገጥ ብሎ ሊመለስ ይችል ነበር። ግን ዝም አልክና ቀረ ዝም ባትል ኖሮ ታላቅ ደስታውን ነበረ። አስተውል እስቲ አስተውል አንተ ሰው እዚህ ተሰብስበህ ጌታን ስላመለክ መች ይባላል አንተ ክርስትናህን ኖር። አዎ ጥሩ ነው ህብረትን ማድረግ ግን ምን አለበት ውጭ ያለውንም ጠርተን ከኛ ጋር ቢያመልክ። ይህ ካልሆነ ታዲያ የት ጋ ነው ፍሬያችን የደከመው ሳይበረታ አገለገልን ማለታችን። ክርስትና ከሌለው ፍሬ ምንድነው ግባችን? ራሳችንን ጠይቁላችን። አንተ ደግሞ ስማኝ እንደዚህ ያልከው ጥያቄ ሆኖብህ እርግፍ አርገህ ተውከው። ወንጌልማ ለመስበክ ኃይል አጣሁኝ የምትል ኃይልማ የእግዚአብሔር ነው በአቅምህ አትችል። ሳይነቅፍ በልግስና ወደሚሰጥ ብቻ ለምን። ከሁሉ በፊት ግን እግዚአብሔር ያክብራቸው ጊዜያቸውን ሰውተው ወንጌል መስበክ ለሆነ ስራቸው። ሁሉን ነገር ትተው ልጆቹን ለመሰብሰብ ለተበተኑ ወገኖች በብዙ ማህበረሰብ እግዚአብሔር ይባርካቸው እሱ ይደግፋቸው ኃይልና ብርታት ሞገስ ይሁናቸው። ጳውሎስ የተሰደደ ወንጌልን ሲሰብክ በሚሄድበት ሁሉ ሲያስቡለት በእርሱ ልክ ብዙዎች ነበሩ ብዙ ያደረጉለት በጸሎት ባላቸው በሁሉም የረዱት። ኋላ ላይ የሚገልጻቸው ተመስርቶ በእውነት የኔን መጋደል እናንተም ተጋድላችኋል በማለት የነርሱ ቸርነት የጸሎታቸው አብሮነት ዋጋ እንዳለው ይገልጻል ጳውሎስም በድፍረት። ልክ እንደዚሁ እኛም በዚህ ያለን ይህ የሚስዮን አገልግሎት ከጌታ የተሰጠን የምንችል ሄደን የማንችል ረድተን ለሚሰብኩት ደግሞ ጌታን አስቀድመን በመሄድ በገንዘብ ወይ በጸሎታችን ታላቁን ተልእኮ እንፈጽም ሁላችን። ባልተዳረሰበት ወንጌል እንዲበረታ በስብከት ጣቢያ መንደር ሰይጣን እንዲረታ የጌታን ወንጌል ለማዳረስ ሁላችንን በርታ። ደግሞ ፍጹም አትጠራጠሩ የአምላክ ይገለጣል በእኛ ላይ ክብሩ። ያዝነው ወንጌል እርግጥ ያሸንፋል የሄደው ሁሉ ምርኮን ይሰበስባል። ትውልድ ይድናል የደከመው ይበረታል ያዘነው ይጽናናል ጌታን ያገኘዋል። እግዚአብሔር አብ ዓለምን በልጁ ይጠቀልላል። የመስቀሉ ብርሃን ለብዙዎች ይበራል ጌታ በወንጌሉ አሸናፊዎች ያደርገናል። ትውልድም ተነስቶ የደከመውን በርትቶ በወንጌል አላፍርም ይላል።
ወንጌል ይነግሳል፣ በግልጥ ይሰበካል፣ ውስጥ ውስጡ ቀርቶ አደባባይ ይወጣል። ኤልሻዳይ እግዚአብሔር ይህንን ያደርጋል። ሁሉን ቻዩ ጌታ ምርኮን ያበዛል።